አንዱ ሲጃጃል ምን ሆነ መሰላችሁ? የቀድሞ ገርፍሬንዱ ቤት ውስጥ ትታው የነበረውን የእርግዝና ቼክ ማድረጊያ ሲያገኝ የራሱን ሽንት ቼክ አደረገ። ከዛ እንዳጋጣሚ ደግሞ የፕሬግነንሲ የእርግዝና ምርመራው የምርም ፖዚቲቭ ሆነ። ከዛ በውጤቱ ተገርሞ ለጓደኛው ሼር አደረገለት። ጓደኛው ደግሞ he was shocked፣ ሶሻል ሚዲያ ላይ ፖስት አደረገው and then the video went viral። በጣም ብዙ ኮሜንቶች ተሰጡበት እና ከኮሜንቶቹ መካከል አንደኛው ኮሜንት ይሄ ነገር የእውነት ከሆነ የቴስቲኩላር ሲኤ ወይም ደግሞ የዘር ፍሬ ካንሰር ምልክት ሊሆን ይችላል፣ ስለዚህ ቼክ አድርግ እባክህን የሚል ነበረ። እሱም ኮሜንቱን ተቀብሎ ቼክ አደረገ። የምርም ቼክ ሲደረግ ደግሞ የዘር ፍሬ ካንሰር ተገኘበት። የሰውየውን የእርግዝና ውጤት ፖዚቲቭ ያደረገው ከዘር ፍሬ ካንሰር አይነቶች ኮሪዮካርሲኖማ የምንለው የኤችሲጂ ሌቭል ወይም ደግሞ በእርግዝና ጊዜ የሚመረተውና የሚጨምረው የሆርሞን አይነት የመጨመር ባህሪ ስላለው ነው። በየቤታችሁ እየገዛችሁ እንዳትሞክሩት። ደግሞ ቪዲዮአችንን ላይክ እና ሼር፣ አካውንታችንን ደግሞ ፎሎ ማድረግ እንዳትረሱ።